በአሜሪካ የቲፒኤስ ወይም ደግሞ የጊዜያዊ የደህንነት ከለላ ወቅታዊ ጉዳይ እንዲሁም ደግሞ በአጠቃላይ የፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃዎች በተለይ በስደት ላይ ላሉ ወገኖች እጅግ አስጨናቂ ሆነዋል። ሰላም ጤና ይስጥልን። የተከበራችሁ የቢቲ ዳያስፖራ ዜና ትንታኔ ቤተሰቦች እንደምን አላችሁ? እኔ በርናባስ ተስፋዬ ነኝ። ዛሬ በብዙ ሺዎች የሚቆጠሩ ኢትዮጵያውያንና ቤተሰቦቻቸውን እያስጨነቀ ስላለው እጅግ አሳሳቢ ጉዳይ ነው በዝርዝር የምናነሳው። ይህ ርዕሰ ጉዳይ በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕ አስተዳደር በቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስቴተስ በጊዜያዊ የደህንነት ከለላ ፈቃድ ጉዳይ ላይ የወሰነውን ውሳኔ ይመለከታል። ቀጥሎም ሊወስድ ስላሰባቸው እርምጃዎች እናነሳለን። አንዳንድ የምናነሳቸው ተርሞች ስላሉ እነሱን ግልጽ እናደርጋቸው። የመጀመሪያው ቴምፖራሪ ፕሮቴክትድ ስቴተስ ወይም ቲፒኤስ የተሰኘው ነው። ይሄ በጊዜያዊነት የደህንነት ከለላ ፈቃድ የሚሰጥ በአሜሪካ መንግስት አማካይነት ሲቀርብ የቆየ ተርም ነው። ሌላኛው እዚህ ውሳኔ ላይ ትልቅ እጅ ያለበት ዲኤችኤስ ወይም ደግሞ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤትን ይመለከታል። አንዳንዱ ቃላት ቀጥለን በቃላቸው በራሱ በእንግሊዝኛው ቃል ስለምንለው ለዛ ነው አሁን በቀጥታ ዝርዝሩን ለማንሳት የፈለግኩት። ሌላኛው እንግዲህ ኢኤዲ ነው። በቲፒኤስ ወይም ደግሞ በጊዜያዊ የደህንነት ከለላ አማካኝነት የሚገኝ የስራ ፈቃድ እድልን የተመለከተው ነው። እነዚህን ጉዳዮች እናነሳለን። የዚህ ጉዳይ አውድ በዋናነት እንደሚታወቀው እንግዲህ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲኤችኤስ በቅርቡ ይፋ ባደረገው መግለጫ ላይ እንደተካተተው የኢትዮጵያም የቲፒኤስ የጊዜያዊ የደህንነት ከለላ ፈቃድ ቆይታ ጉዳይ በቅርቡ እንደሚያበቃ እንደዚሁ እንደሚቋረጥ ፍንጮችን የሰጠበት ነው። ይህ ውሳኔ እንግዲህ ከ30 ሺህ በላይ የሚሆኑ ኢትዮጵያውያንን በቀጥታ ተጽዕኖ ውስጥ የሚያስገባ እንደሆነ የሚያሳይ ስለሆነ በዚህ ቪዲዮ ላይ የምናነሳቸው ዋና ዋና ነጥቦች ምንድን ናቸው የሚለውን እንመለከታለን። በዋነኛነት የሀገር ውስጥ ደህንነት መስሪያ ቤት የሆነው ዲኤችኤስ ያስተላልፈው ውሳኔ ትክክለኛ ትርጉሙ ምንድን ነው የሚለውን እንመለከታለን። ይሄ ውሳኔ ደግሞ ውሳኔው መሰረት የሚያበቃ ከሆነ እስከ የካቲት 13 2026 ብቻ የሚዘልቅ ነው የሚሆነው። ስለዚህ በዚህ ቀነ ገደብ ውስጥ ምን ይሆናል የሚለውን እናነሳለን። እንደ ግለሰብና እንደ ማህበረሰብስ ምን መደረግ አለበት የሚለውን ነጥቦች በሰፊው የምናነሳ ነው የሚሆነው። ቢቲ ዳያስፖራ ኒውስ ትንታኔ ከእናንተ ጋር ከዚህ በኋላ ይዘልቃል። በተለይ በሰሜን አሜሪካ ለሚገኙ ወገኖቻችን መረጃ ማድረስን ትኩረቱን የሚያደርግ ነው የሚሆነው። ወቅታዊ የሆኑ ትንታኔዎች ላይ ትኩረቱን ያደርጋል። እንደ አሜሪካ መንግስት የትራምፕ አስተዳደር የሚወስዳቸው እርምጃዎች የሚኖራቸው ተጽዕኖ፣ የውሳኔዎቹ በዳያስፖራው ህይወት ላይ በቪዛና በኢሚግሬሽን ላይ ያላቸው ቀጥተኛ ተጽዕኖ ምንድን ነው የሚለውን የምንመረምርበት ነው። የተለያዩ ኢንቨስትመንት መረጃዎች ይኖሩናል። ወደ ኢትዮጵያ መመለስ ለሚፈልጉ ወይም በሀገር ቤት ኢንቨስት ለማድረግ ለሚያስቡ ተግባራዊ መረጃዎችን የምናቀርብበት ነው። ጊዜያችንን እየተጠቀምን ደግሞ በማህበረሰባችን ላይ ተጽዕኖ ፈጣሪ ከሆኑ ግለሰቦች ጋር በእነዚህና ተያያዥ ጉዳዮች ጋር ውይይቶችን የምናደርግበት ቃለመጠይቆች ይኖሩናል። በጋዜጠኝነት በብሮድካስት ዘርፍ እንግዲህ ከ10 ዓመታት በላይ ልምድ ካለው ጋዜጠኛ ጋር አብራችሁ መረጃዎችን ስለምትለዋወጡ እምነት ልጥሩበት የምችሉበት የዩቲዩብ ገጽ ነው ብለን ልንለው እንችላለን። ስለዚህ ለወዳጆቻችሁ በማጋራት ሰብስክራይብ እና ላይክ በማድረግ አብራችሁን እንድትሆኑ እንጋብዛችኋለን። በዛሬው ቆይታችን ግን ቀደም ብለን እንዳነሳ ነው በተለይ ደግሞ የቲፒኤስ የጊዜያዊ የደህንነት ከለላን የተመለከቱ ጉዳዮች በዋናነት በሀገር ውስጥ ደህንነት የተላለፈው ውሳኔ ትክክለኛው ትርጉሙ ምንድን ነው? የካቲት 13 2026 እንደ ፈረንጆቹ አቆጣጠር ምን ይሆናል? እንደ ግለሰብና እንደ ማህበረሰብስ ምንድን ነው ይህንን በተመለከተ መደረግ ያለበት የሚለውን እናነሳለን እና እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ መረጃውን ለሌሎች እንዲደርስም ቪዲዮ ላይክ በማድረግ እንድትጀምሩ እንጋብዛችኋለን።
ለመሆኑ የቲፒኤስ ወቅታዊ ሁኔታና የትራምፕ ፖሊሲ በተለይ ደግሞ በትራምፕ አስተዳደር ስር ያለው የቲፒኤስ እጣ ፋንታ ምን ሊሆን ይችላል? የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ እንግዲህ በስደተኞች ጉዳይ ላይ ያለው አቋም ግልጽ ነው። በተለይ ጊዜያዊ የሚል ስያሜ ያላቸው ወይም ቴምፖራሪ የሚለው ቃል በእርሳቸው አስተዳደር ስር ጊዜያዊ የሚለውን ትርጓሜውን እንዲይዝ እንጂ ለዓመታት እንዲራዘም አይፈልጉም። ስለዚህ አሁኑ የሀገር ውስጥ ደህንነት ውሳኔም ይህንን የተመለከተ ነው። በቅርቡ የዲኤችኤስ ዋና ጸሐፊ የሆኑት ክሪስቲና ዮሚ እሳቸው በሰጡት መግለጫ በኢትዮጵያ ያለው ያው የደህንነት ሁኔታ ጋብ ያለ ነው። እሳቸው እንግዲህ በቀጥታ ስለ ጦርነት ነው ያነሱት። በኢትዮጵያ ያለው ጦርነት ጋብ ብሏል። በዚህም ይህንን በማንሳት በዚህ ሰበብ ምክንያት የቲፒኤስ ጥበቃው የደህንነት ከለላው እንዲቆም ውሳኔ ተላልፏል የሚል ሀሳባቸውን አጋርተዋል። ውሳኔው እንግዲህ በዝርዝር የሚያነሳቸው ነገሮች ምንድን ናቸው? ዲኤችኤስ በይፋ ያሳወቀው ይዘት ውስጥ የተካተተው የኢትዮጵያ ቲፒኤስ እስከ የካቲት 13 ቀን 2026 ድረስ ብቻ ነው የሚቆየው እንደ ፈረንጆቹ አቆጣጠር። ይህ ማለት እንግዲህ ከዛ ቀን በኋላ በብዙ እንግዲህ ተጽዕኖ ውስጥ የሚገቡ ሰዎች በርካታ ይሆናሉ ማለት ነው። በቲፒኤስ ከለላ ስር የቆዩ ቀደም ብዬ ያነሳሁት በቲፒኤስ አማካኝነት የስራ ፈቃድ ያገኛችሁ ወይም የኢኤዲ ተጠቃሚ ሆናችሁና ከሀገር ላለመባረር መብት የተሰጣችሁ በዚህ ማዕቀፍ ውስጥ የካቲት 13 2026 ሲመጣ ይሄ ውሳኔ ያበቃል ማለት ነው። ይህ እርምጃ እንግዲህ ኢትዮጵያን ብቻ አይደለም ተጽዕኖ ውስጥ ያስገባው። ከኢትዮጵያ በተጨማሪ እንደ ሄይቲ ያሉ እንዲሁም ጎረቤት ሶማሊያ እና ደቡብ ሱዳን ያሉ ሀገራትንም ያካተተ ሰፊ ውሳኔ ነው። እነዚህ ሀገራት ቀድሞ የነበረ የግጭት ሁኔታቸው በጣም ተቀዛቅዟል። ደህንነታቸው የተሻለ ደረጃ ላይ ነው የሚገኘው። ስለዚህ ዜጎቻቸውን መልሰው ማስተናገድ ይችላሉ። እነዚህ ዜጎች በአሜሪካ ከለላ የሚያገኙበት ምክንያት የለም የሚል ውሳኔ የተላለፈበት እንደሆነ ነው የተነሳው። እንግዲህ ከአስተዳደሩ ጊዜያዊ ወይም ቴምፖራሪ የሚለውን ቃል ጥላቻ ጋር የተያያዘ ነው ብለን ማንሳት እንችላለን። የቃል ጥላቻ የሚለውን በሰፊ አውድ መመልከት ተገቢ ነው። ምክንያቱም ከቃል ጋር ሳይሆን ቃሉ ይዞት ከሚመጣው መዘዝ ጋር በቀጥታ ያለውን ጥላቻ የሚያሳይ ነው። አስተዳደሩ የአሜሪካ መንግስት ያልተገቡ ወጪዎችን በስደተኞች ምክንያት ያወጣል የሚል ሀሳብ ስላለው ይህንን ማቋረጥ ነው የፈለገው። አሁን ውሳኔው በዚህ ሰዓት ለምን አስፈለገ የሚለውን እንግዲህ በዋናነት ያነሳል ማለት ነው። የአሁኑ የአስተዳደሩ ውሳኔ ኢትዮጵያ ውስጥ ያለው ሁኔታ ተሻሽሏል የሚል መከራከሪያን የሚያቀርብበት ነው። ምንም እንኳን በሀገር ቤት ያለውን አለመረጋጋት በግልጽ ብናቀውም የህግ ውሳኔው ግን በዋሽንግተን ዲሲ በፖለቲካ መነጽር ታይቶ የተወሰነ ነው። እንግዲህ በዋናነት የአሜሪካ መንግስት ይህንን የወሰነበት ምክንያት የሀገራትን ግንኙነት ታሳቢ በማድረግ ከዛ ውጭ በስደተኝነት ጉዳይ የሀገሪቱ መንግስት የሚያወጣው ወጪ ከፍተኛ ነው በሚል የመጣ ውሳኔ ነው። እንግዲህ ይህ መረጃ ለእናንተ ደስ የማይል እንደሆነ እንገነዘባለን። አስቀድሞ መዘጋጀት ግን ከድንገተኛ ድንጋጤ እንዲሁም በወቅቱ ሊደርሱ ከሚችሉ እርምጃዎች የሚታደግ ስለሆነ ጉዳዩን ተረድቶ ዝግጅት ማድረግ ያስፈልጋል ማለት ነው። በጭፍን የተወሰነው ውሳኔ ቢመስልም ነገር ግን አማራጮች የሌሉት ነው ብሎ መደምደም አይቻልም። አንደኛው በህግ አማራጮች የተለያዩ አማራጮችን መጠቀም የሚያስችል ሊሆን ይችላል። ቀጣዩ እርምጃስ ምን ይሆናል የሚለውን ሀሳብ ማንሳት ያስፈልጋል። ቲፒኤስ መቋረጡ ተጽዕኖ ውስጥ ያስገባል፣ ይሄ ጊዜያዊ የደህንነት ከለላ ጉዳይ ተጽዕኖ ውስጥ ያስገባል ብለው መደናገጥ ውስጥ የሚገቡ በርካቶች ሊኖሩ ይችላሉ። ስለዚህ ይሄ ቢቋረጥ ምን ላድርግ የሚለውን መመልከት ያስፈልጋል። ስለዚህ በህግ አማራጮች ምን ጉዳዮች አሉ የሚለው መካከል አንደኛው ወደ ሌላ የቪዛ አይነት ለመቀየር ጥረት ማድረግ ነው። ይሄ በአሜሪካ የሀገር ውስጥ ደህንነት እንደዚሁም ደግሞ የስቴት ዲፓርትመንቱ ማስቀመጣቸው አማራጮች መሰረት አጀስትመንት ኦፍ ስቴተስ ይባላል። ቲፒኤስ ሲቆም
ብቻችሁን እንዳልሆናችሁ መረዳት ያስፈልጋል። በህግ ባለሙያዎች ዘንድ የጥበቃ አማራጮች የሚባሉ አሉ። የጥበቃ መስኮት በሚል ይገልጹታል። ስለዚህ እነሱን ለመጠቀም ከህግ ባለሙያዎች ጋር መነጋገር ያስፈልጋል። ለምሳሌ በቤተሰብ ወይም ፋሚሊ ቤዝድ በሚል ዜግነት ያለው ወይም የትዳር አጋር ወይም ሌላ ካላችሁ አሁኑኑ የኗሪነት ወይም ግሪን ካርድ ጥያቄ ማቅረብ ይኖርባችኋል። ይህም በህግ የተደገፈ የታገዘ ስለሆነ ፋሚሊ ቤዝድ በሚል የግሪን ካርድ ጥያቄ በማቅረብ ያው ይህንን በሌላ አማራጭ ለመተካት ጥረት ማድረግ ነው ከህግ ባለሙያ ጋር በመነጋገር። ሌላኛው በስራ የሚገኘው ነው ኤምፕሎይመንት ቤዝድ የሚባለው ነው። ቀጣይ የሚኖሩ የስራ አማራጮችን መፈለግ ነው። የተለያዩ ቀጣሪ ድርጅቶችን በማናገር ስፖንሰር ሊያደርጓቸው የሚችሉ ከሆነ ይህን አማራጭ መመርመርም ያስፈልጋል። ለዚህም የህግ ባለሙያዎች ጥሩ እገዛም ያደርጋሉ። በሌላኛው ደግሞ የጥገኝነት ጥያቄ ነው። አሳይለም መጠየቅ ነው። ብዙዎቻችሁ ወደ ኢትዮጵያ ብትመለሱ በፖለቲካዊም ሆነ በሌላ ምክንያት አደጋ የሚደርስባችሁ ከሆነ የጥገኝነት ጥያቄ ማቅረብ አንዱ አማራጭ ነው። እንግዲህ በብዛት አሳይለም መጠየቅ የመጨረሻው አማራጭ ተደርጎ ይወሰዳል። ነገር ግን የደህንነት ጉዳይ አሳሳቢ ከሆነ የጥገኝነት ጥያቄ ማቅረብ በአማራጭነት ሊቀርብ ይችላል። ነገር ግን ይህ ጉዳይ ጥንቃቄ ስለሚፈልግ የግዴታ ከስደት ጠበቆችና ከህግ አማካሪዎች ጋር ተነጋግሮ መወሰን የሚፈልግ ነው። የሰነዱ አይነት ብዙ አሳሳቢ ነገሮች ሊኖሩት ስለሚችሉ አሳይለም ከመጠየቅ በፊት ከስደት ጠበቆች ጋር መነጋገር ያስፈልጋል። ሌላኛው ሰነዶችን ማዘጋጀት ወይም ዶኪመንቴሽን ነው። ከየካቲት 2026 ውሳኔው እንግዲህ የመጨረሻ ጊዜው ላይ ከሚደርስበት በፊት አስቀድሞ እነሱ የተለያዩ እርምጃዎችን ከመውሰዳቸው በፊት የቆዩ ሰነዶቻችሁን፣ ፓስፖርታችሁን እና ማንኛውንም ከኢሚግሬሽን ጋር የተያያዙ ወረቀቶችን ማደራጀት አለባችሁ። ይህን ጊዜ ለመጨነቅ ሳይሆን ለመዘጋጀት መጠቀም ያስፈልጋል ማለት ነው። እንግዲህ በዚህ ውስጥ የተለያየ ሚና ያላቸው አካላት አሉ። የማህበረሰብ ሚና ምን መሆን አለበት፣ መደረግ ያለባቸው ጥንቃቄዎች ምንድን ናቸው የሚለውንም መመልከት ተገቢ ነው። በዋናነት በጣም በዚህ ጊዜ በርካታ አጭበርባሪዎች፣ ሐሰተኛ ወሬዎች የሚነዙበት ጊዜ ነው። በእንደዚህ አይነት አስቸጋሪ ጊዜያት ደግሞ ጉዳያችሁን እንጨርስላችኋለን የሚሉ አጭበርባሪዎች ወይም ኖታሪዮስ በብዛት ሊኖሩ ይችላሉ። ስለዚህ እነሱን ከሚወስዱት እርምጃ መጠንቀቅ ያስፈልጋል። ገንዘባችሁንና ህጋዊ መብታችሁን ለማንም አሳልፋችሁ መስጠት የለባችሁም። መረጃዎችን ከትክክለኛ ምንጮች ለማግኘት ጥረት ማድረግ ያስፈልጋል። የአሜሪካ መንግስት በተለይ ደግሞ በድህረ ገጽ uscis.gov ይህንን ልድገመው፣ በዚህ ትክክለኛ መረጃ የምታገኙበትን አማራጭ ለመጠቀም uscis.gov ወይም ደግሞ ከታወቁ የህግ ባለሙያዎች ብቻ መረጃዎችን ተቀበሉ የሚል መልእክትን ማስተላለፍ ፈልጋለሁ። የዲያስፖራውን ጥረት በተመለከተ እንግዲህ የኢትዮጵያ ማህበረሰብ ድርጅቶችና የህግ ተሟጋቾች ይህ ውሳኔ እንዲቀለበስ ወይም ደግሞ እንዲራዘም ግፊት እያደረጉ ነው የሚገኙት። ስለዚህ እናንተም በየአካባቢያችሁ ያሉ የኮንግረስ አባላትን በማነጋገር ድምጻችሁን ማሰማት ትችላላችሁ። ፖለቲካዊ ጫና አንዳንድ ጊዜ የህግ ለውጥ እንዲመጣ ስለሚያደርግ ኢትዮጵያውያን የኮሚኒቲ አባላት ደግሞ በቁጥር በዛ ብለው የሚገኙበት ክፍል የአሜሪካ አህጉር ነው ብሎ ማንሳት ይቻላል። ስለዚህ በተለያዩ የማህበረሰብ አደረጃጀቶች በህግ ተሟጋቾች አማካኝነት የኮንግረስ አባላትንም ጫና ውስጥ በማስገባት እንደዚሁ የህግ ለውጥ መምጣት የሚችልበትን ሁኔታ ተረባርቦ ለማከናወን ጥረት ማድረግ ያስፈልጋል። በመጨረሻ እንግዲህ ይህ የቲፒኤስ ወይም ደግሞ የጊዜያዊ የደህንነት ከለላ ውሳኔ ጉዳይ አሳሳቢ መሆኑ አይካድም። ነገር ግን ተስፋ መቁረጥ መፍትሄ ስለማይሆን መረጃዎችን አስቀድሞ ማግኘት አስፈላጊ ይሆናል፣ ድንጋጤንም ይቀንሳል። ዛሬ የተነጋገርንባቸውን ነጥቦች በጥቂቱ በድጋሚ ላስታውሳችሁና እናጠቃልላለን። የኢትዮጵያ ቲፒኤስ ወይም ደግሞ ለኢትዮጵያውያን በልዩነት ተሰጥቶ የነበረው ሌሎችን ሀገራት ቀደም ብሎ እንዳነሳሁት እነ ሄይቲ፣ ሶማሊያ ውሳኔ ውስጥ የተካተቱ ሀገራት ናቸው።
ነገር ግን በደህንነት ማዕቀፍ ለየሀገራቱ የተለያየ ፓኬጅ ስለሆነ ያለው የኢትዮጵያው ቲፒኤስ ወይም ጊዜያዊ የደህንነት ከለላ ውሳኔ ማብቂያው ጊዜ የካቲት 13 ቀን 2026 ይሆናል። በዶናልድ ትራምፕ አስተዳደር ውሳኔ መሰረት አሁኑኑ ከስደት ጠበቃ ጋር በመነጋገር አማራጭ መንገዶችን መፈለግ ተገቢ ነው የሚለውን ማስታወስ እንፈልጋለን። ሰነዶቻችሁን ተገቢ የሆኑ ህጋዊ ሰነዶቻችሁን አዘጋጁ፣ ከአጭበርባሪዎች ተጠንቀቁ የሚለውን መልእክታችንን በድጋሚ ማስታወስ እንወዳለን። እኛም እዚህ በቢቲ ዳያስፖራ ኒውስ ትንታኔ አዲስ የሚወጡ የተለያዩ አዳዲስ መረጃዎች ሲወጡ እንግዲህ ወዲያውኑ ይዘንላችሁ እንቀርባለን። ተመልካቾቻችን የቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ፣ ለጓደኞቻችሁና በቲፒኤስ በተለይ ደግሞ በጊዜያዊ የአሜሪካ የደህንነት ከለላ ውስጥ የሚገኙ ወገኖቻችን መረጃው ስለሚያስፈልጋቸው ለነሱ ሼር በማድረግ በማጋራት መረጃው እንዲደርሳቸው እንድታደርጉ እንጠይቃችኋለን። የተለያዩ ጥያቄዎች ካሏችሁ ጻፉልኝ፣ በተቻለኝ አቅም ለመመለስ ሞክራለሁ። ሰላም ለሀገራችን ይሁን፣ ሰላም ለሁላችን። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልን። አብራችሁን ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን። በዚህ አጋጣሚ ማሳሰብ እንፈልገው ቀደም ሲል ስትሰሙት የነበረው ትንታኔ ለመረጃ ብቻ የቀረበ እንደሆነ እንድትረዱ እንፈልጋለን። የህግ ምክር ወይም ደግሞ ሊጋል አድቫይስ አለመሆኑን እንድትገነዘቡ እንፈልጋለን። ከባለሙያ ጋር ተነጋግራችሁ ውሳኔዎች እንድትወስኑም ከወዲሁ እናሳስባችኋለን። በቢቲ ዳያስፖራ ዜና ትንታኔ በኩል የሚቀርቡላችሁ የተለያዩ መረጃዎች ይቀጥላሉ። ቻናላችንን ላይክ እና ሰብስክራይብ በማድረግ ወዳጅነታችሁን እንድታጠናክሩ እንጠይቃችኋለን። መልካም ቆይታ ብያላችሁበት።